እኛ ቤት እኔና ጓደኛዬ ከተጣላን ምግብ የምናቀርበው ለየራሳችን ነው። ሁለታችንም ለየራሳችን አቅርበን ለየብቻ ነው የምንበላው። ከዛ በኋላ ላይ ግን ራሳት ላይ እንዴት እንደምንታረቅ ነግራችኋለሁ። ዛሬ ግን እንደዛ አድርገን ያቀረብነው ለዛ አይደለም። ዛሬ እሷ በጠዋቱ እንጀራ መብላት አምሯት ነው። እኔ ደግሞ ጧት እንጀራ ቁርስ መብላት ደስ አይለኝም። ለዛ እኔ ማካሮኒ በዳጣ ነው የምበላው። እንግዲህ ዳጣ ፍቅሬ ነው እንጂ ማካሮኒ በዳጣ አይበላም። እና ብዙ ጊዜ እንዳልኳችሁ ነው ስንጣላ ቁርስም ምሳም ለየራሳችን አቅርበን እንበላና ማታ ራሳት ላይ ግን እንታረቃለን። ራት ሁሉ ጊዜም አንድ ላይ ነው የምንበላው። ያው አብረን የምንገናኝበት ሰዓት ብዙ ጊዜ ራሳት ስለሆነ ራት አንድ ላይ ነው የምናቀርበው። በዛሬ ደግሞ የዕለቱ ተረኛ ይሰራና ራት ደርሷል ስለሚል እናቀርባለን። ግን እቤት ይዋልን ቀን የተጣላን ጊዜ ቤቱ እንዴት እንደሚያስጠላ በቃ ራሳት እስኪደርስ የሆነት በጣም ነው የሚያስጠላው። ተኩራርፈን ስለሆነ የምንውለው በቃ የሆነ ሰዓት ላይ እስክንታረቅ ድረስ ማታ ደርሶ እስክንታረቅ ድረስ ቤቱ በጣም ነው የሚያስጠላውና ይሄ መታረቅን የመሰለ ሰላምን የመሰለ ምንም ነገር የለም። ቤታችሁ የገዛ ቤታችሁ ነው የሚያስጠላችሁ። አንድ ቤት ውስጥ ሆናችሁ ተጣልታችሁ ካላችሁ እንደዛ ነውና አንድ ቤት ውስጥ እየኖራችሁ በጣም ከባድ ነገር ነው መጣላት። ጥሩነቱ በኋላ ላይ መታረቅ ስላለ ስንታረቅ ሁሉንም ነገር እንረሳለን። እና ዛሬ ይሄን ይመስላል። እንወዳችኋለን። ባይ